ስፒናች በካሮትና በድንች። ዛሬ ደግሞ ቆንጆ ስፒናች ነው የምንሰራው። ስፒናቹን ለመስራት ስፒናች ቶሎ ስለሚደርስ ቅድሚያ የምናደርገው የምናበስላቸውን ነገር እንከታተፋለን ማለት ነው። እዚህ ጋር እንደሚታዩት ሽንኩርት እየከተፍኩ ነው። አንድ ራስ ሽንኩርት ነው የተጠቀምኩት፣ ምክንያቱም ትንሽ ወፍራም ስለሆነ እኔ አንድ ሽንኩርት ብቻ የተጠቀምኩት። እናንተ ደግሞ በዛ አርጋችሁ የሚሰሩትን ነገር ስታበዙ ሁሉንም ግብአቶች እያንዳንዱን መጨመር አለባችሁ ማለት ነው። ከዛ በሚታዩት መልኩ ካሮቱን ዛሬ ስንጥቅ ነው የሚያደርገው። ሁለት ቦታ ትንሽ ረጃጅሞችን ሁለት ቦታ ይቆርጥና ይሰነጣጥቀዋለሁ ማለት ነው። በትንሹ በቀጫጭኑ እንደሚታዩት በዚህ ሳይዝ ይሰነጣጥቀዋለሁ። ከዛ በኋላ በመቀጠል ቀጥታ ወደ ዘይት ጨምራለሁ። ወደ ማብሰል እንሄዳለን ማለት ነው። ከዛ የከተፍኩትን ሽንኩርት ጨምርና ትንሽ አበስለዋለሁ እንደሚታዩት ከሌሩ እስከሚቀይር። ከዛ በኋላ በመቀጠል አሁንም ካሮቱን እንጨምርና ካሮት ትንሽ ጠንካራ ስለሆነ እሱን እናበስለዋለን። እዚህ ጋር የጨመርኩት ነጭ ሽንኩርት ነው። ነጭ ሽንኩርት እኔ እንደዚህ ፍሪጅ ውስጥ ላይ ሬዲ አድርጌ ስለሚያስቀምጥ ነው እንደዚህ የሆነው። ከዛ በሚታዩት መልኩ ከዛ ድንቹንም ልክ እንደ ካሮት በቀጫጭኑ እንደዚህ ሰነጣጥቀዋለሁ። ከዛ በኋላ እሱን ጨምራለሁ። ከዛ አንድ ላይ ትንሽ አበስላለሁ። ድንች እንደምታውቁት ቶሎ ነው የሚበስለው። ካሮት ትንሽ አብስላችሁ ነው መጨመር ያለባችሁ ድንቹን። ከዛ ቀስ አርጌ በሚታዩት መልኩ እጄን ሳላሳርፍ ውሃ ስለማልጨምር በደንብ አርጌ አማስለዋለሁ ማለት ነው። ካሮትና ድንች ሲበስል ነው ስፒናች የምንጨምረው። ምክንያቱም ስፒናች 5 ደቂቃ ወይ 2 ደቂቃ ሜቢ ቶሎ ነው የሚበስለው በሚታዩት መልኩ። ከዛ እዚህ ጋር ብዙ ነው የሚመስለው። አሁን ሲበስል ታያላችሁ፣ አይታይም ሙላ። ምክንያቱም ስፒናች ሲበስል በዚህ ሙትት ነው የሚለው፣ ግን 2 ደቂቃ ቢበዛ 3-5 ደቂቃ ከዛ በላይ አታበስሉት ቶሎ ስለሚበስል። ከዛ አሁንም በሚታዩት መልኩ ውሃ ስላልጨመርኩት እጄን ሳላሳርፍ ቶሎ ነው የሚያማስለው እዚህ ጋር። ከዛ ድንች እንዳይቦካ በጣም ተጠንቅቄ ነው እንትን ምለው፣ ምክንያቱም ድንች ከበሰለ ይቦካል። ድንች በደንብ ሳይበስል ትንሽ ሊበስል ሲሆን ነው መጨመር ያለባችሁ። ከዛ በኋላ እንደሚታዩት ማጣፈጫ ቅመም፣ ቆንጆ በርበሬ፣ ትንሽ ጥቁር አዝሙድና ነጭ አዝሙድ አንድ ላይ ተፈጨው፣ የተለያየ ቅመሞች እናንተ ቤት ውስጥ ያለው ማንኛውንም ቅመም መጠቀም ትችላላችሁ። ግዴታ እኔ የተጠቀምኩትን ቅመሞች ሳይሆን ቤት ውስጥ ያለውን ማንኛውንም ቅመም መጠቀም ትችላላችሁ። እዚህ ጋር የቬጂቴብል ማጂ ነው የሚጨምረው። ጾመኞች ከሆናችሁ በተለይ ስጋ ማትበሉት ከሆነ ወተት ምናምን ማትጠቀሙት ከሆነ የቬጂቴብል ማጂ ነው መጠቀም ያለባችሁ። ከዛ በሚታዩት መልኩ የቬጂቴብል ማጂውን ጨምራለሁ። ኦሬዲ እዚህ ጋር ደርሷል። ይቅርታ የልጄ ድምጽ ከረበሻችሁ እየተንጫጨ ነው። እና ከዛ በሚታዩት መልኩ እዚህ ጋር እሳት አጥፍቻለሁ። ቅድም የጨመርኩትን ስፒናቹን ይዩት፣ በአንዴ ሙትት አለ። ከዛ በሚታዩት መልኩ ሁሉንም ጨምሬ እሳቱን አጥፍቼ ትንሽ ሙቀት ላይ እተዋለሁ ማለት ነው። ከዛ እዚህ ጋር ስፒናች እንደምታውቁት በተለያየ ሆድ ድርቀት ጾም ጊዜ ምግብ ስለማንበላ ብዙ ጊዜ የሆድ ድርቀት ይይዘናል። በጣም ሆዳችን የመድረቅ ነገር እንደዛ ስለሚያስቸግር ስፒናች እንደዚህ ቬጂቴብል ሲሰሩ የተለያየ ቬጂቴብሎችን አንድ ላይ አድርጋችሁ ተጠቀሙ። እዚህ ጋር ጥቅል ጎመን ተሰርቶ የተቀመጠ ነበረ፣ እሱን ጨመርኩ አንድ ላይ። በጣም ነው የሚጣፍጠው። ሞክሩ። መልካም ጊዜ ባይ